ላይክ እንቅስቃሴ የምንለው ቲኒ የምንለው ስፖርት ልትሆን ትችላለች። በቃ በጣም በጣም ትንሹ ነገር አንዱ ነገር ነው። ሌላስ በጣም የምንወዳቸውና በጣም ሊረዱን የሚችሉ ሰዎች ካሉ በአቅራቢያችን እነሱን ማውራት፣ ላይክ ትረስት የምናደርጋቸው ሰዎች ኖት ፎር ኦል ትረስት ለምናደርጋቸው ሰዎች ማውራት፣ ብቸኝነትን ማጥፋት በጣም አስፈላጊ ነገር ነው። ብቸኝነትን በተቻለን መጠን ብቸኝነትን ማጥፋት አለብን። እንግዲህ በተለያየ ምክንያቶች ናቸው የሚመጣው እና ምክንያቶችን ምናውቅ ከሆነ አንዳንዴ ማይፈታ ምክንያት አለ። ለምሳሌ ትላንት ያለፈ ጉዳይ ነው ይሄን እየጸጸተን ያለው እና ላይክ ማለፍ ያለብን ነገሮች ወይም ምንችላቸውና ማንችላቸው ኢቨንት አለ ወይም ከውጭ ስለሚመጣ ነገሮች እኛ በአቅማችን መፍታት የማንችለው ነገር ሲሆን ለመቀበል መዘጋጀት እና ሙቭ ፎርዋርድ ለማድረግ መዘጋጀት በተቻለን መጠን በጣም አስፈላጊ ነው። ስክሪን ታይማችን ላይክ ዲፕሬሽን ውስጥ ስንሆን ከሰው መነጠልን እንፈልጋለን እና ከሰው ስንነጠል ደግሞ ስልካችን ወይም ኮምፒውተራችን ወይም ቲቪያችን የእኛ ጓደኛ እናደርጋለን። በተቻለን መጠን ያን ታይምን ወደ ሌላ ነገር መተካት ወይም ስክሪን ታይማችንን መቀነስ መቻል አለብን። ምክንያቱም አንዱ ፋክተር ስለሆነ ማለት ነው፣ ያባብሰዋል። ሞሮ ወክ ማድረግ ስፖርት ነው አይደለ? ላይክ ኢትስ ኢዚ ቲንግ ነው ሜይ ቢ ልናደርገው የምንችለው ነገር፣ ለእነሱ ግን ሊከብድ ይችላልና ከትንሹ መጀመር ይችላሉ ማለት ነው። ሌላ ጆርናሊንግ ላይ ቀናቸው ምን ይመስላል፣ እንዴት ነው ያሳለፉት፣ ምን አይነት ሰዓት ነው ዲፕረስድ የሆኑት ወይም ያ ስሜት የተሰማቸው ምን አይነት ሰዓት ነው የሚለውን ለመለየት ፕላስ ጆርናሊንግ ስናደርግ ስፔሻሊ የኛ ፕሪፍሮንታል ኮርቴክሳችን ወይም ላይክ ኤክስኪዩሽን ወይም ይሄ ፍርድን አይደለም፣ አንዳንዴ የምግብ ፍላጎታቸው ይጨምራል፣ አንዳንዴ እንቅልፍ በደንብ ሊተኙ ይችላሉ። ያ ማለት የቲፒካል ፊቸሮች አሉ ወይም በተለምዶ የምናያቸውና አንዳንድ የሚታዩ ገጽታዎቻቸው አሉ ማለት ነው። እንቅስቃሴ ለማድረግ ሁላ ሊያስጠላቸው ይችላል። አንዳንዴ መቅበጥበጥ የሚባለው ነገር ልናይባቸው እንችላለን። አንዳንዴ በጣም ከባድ ሁኔታ ውስጥ ገብቼ ላስባቸው የምችላቸው ነገሮች ሊሆኑ ይችላሉ። እነሱ ጋር የሚለየው ምንድን ነው? ዲፕሬሽን ሲሆን ቋሚነት ያለው 2 ሳምንትና ከዛ በላይ እነዚህ ስሜቶች በውስጣቸው በራሳቸው ይታያል።